ሰላም ሰላም ለእናንተ ይሁን ውድ ቤተሰቦች እንዴት ናችሁልኝ? እኔ ጋር እግዚአብሔር የተመሰገነ ይሁን ሰላም ነኝ። ያው ስትገቡ ላይክ ሰብስክራይብ እያደረጋችሁ አበረታቱኝ እላለሁኝ። ከበረከቱ ልካፈል ብርሃናዊ መላእክት ቅዱስ ሩፋኤልን በረከት ይዤ መጥቻለሁ ማለት ነው። ከበረከቱ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብርሃናዊ መላእክት ቅዱስ ሩፋኤል ጥር 22 ቀን ከሰባቱ ሊቃነ መላእክት አንዱ የሆነው ቅዱስ ሩፋኤል ከፍጥረታት ዓለም ጀምሮ በመብረቅና በመነጎድጓድ ላይ የተሾመበት ዕለት ነው። ቅዱስ ሩፋኤል ምስጢራዊ ሰማይና ሰማያዊ ዕውቀት ሁሉ ለሄኖክ የገለጸበት ገናና መልአክ ነው። ቅዱስ ሩፋኤል የፀሐይ ከጨረቃ የከበረበትና የሰማይ ሰራዊት ብርሃን የሚመራው ገናናው መልአክ ነው። የመጽሐፈ ሄኖክ ምዕራፍ 28 ቁጥር 13 ይቅርታ። መጽሐፈ ሄኖክ ምዕራፍ 28 ቁጥር 13 ቅዱስ ሩፋኤል መድኃኒታችን ኢየሱስ ክርስቶስ ለዓለም ቤዛ ሆኖ በተሰቀለ ጊዜ ክብር ደሙን በብርሃን ጽዋ ተቀብሎ በብርሃን መናሳንስ በዓለም ላይ የረጨው ገናናው መልአክ ነው። ቅዱስ ሩፋኤል ለነቢያት ንዝራ ሱቱኤል ጽዋ ጥበብ አጠጥቶት ሰማያዊ ምስጢራዊ የገለጸለት ገናና መልአክ ነው። ቅዱስ ሩፋኤል እውቀት ተሰውሮበት ለነበረው ኢትዮጵያዊ ሊቀ አባ ጊዮርጊስ ዘጋስጫ በእመቤታችን በድንግል ማርያም ትእዛዝ ጽዋ ጥበብን አጠጥቶ ሰማያዊ ጥበብ የገለጸለት ገናና መልአክ ነው። ቅዱስ ሩፋኤል የብርሃን እናት የሆነችውን ድንግል ወላዲት አምላክ ሩፋኤል የብርሃን እናት የሆነችውን ድንግል ወላዲት አምላክ ከልጇ ስትሰደድ መንገድ እየመራ ወደ ግብጽ እና ወደ አገራችን ኢትዮጵያ ያመጣቸው ገናናው መልአክ ነው። ክብራዊና መልአክ የቅዱስ ሩፋኤል ምልጃ ሀገራችንና ሕዝቦችን ይጠብቅልን፣ ከክፉ ያርቅልን። አሜን። ኃይል የእግዚአብሔር ነው፣ ማዳን የእግዚአብሔር፣ ጥበብ እግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። እግዚአብሔር ነው የኛ ኃይላችን። እግዚአብሔር ነው ማዳን የእግዚአብሔር፣ ጥበብ የእግዚአብሔር። እግዚአብሔር ነው ማዳን እግዚአብሔር፣ ጥበብ የእግዚአብሔር። አንመካም በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። እግዚአብሔር ነው የኛ ኃይላችን። መካን በጉልበታችን፣ እግዚአብሔር ነው የኛ ኃይላችን። ኃይል የእግዚአብሔር ነው ማዳን የእግዚአብሔር፣ ጥበብ እግዚአብሔር።
አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን። አንመካም በጉልበታችን እግዚአብሔር ነው የኛ ኃይላችን። እግዚአብሔር ነው የኛ ኃይላችን። እግዚአብሔር ነው ሐምዳን የእግዚአብሔር ጥበብ የእግዚአብሔር እግዚአብሔር ነው ማዳን እግዚአብሔር ጥበብ የእግዚአብሔር አንመካም ጉልበታችን እግዚአብሔር ነው የኛ ኃይላችን። እግዚአብሔር ነው የኛ ኃይላችን። መካም በጉልበታችን እግዚአብሔር ነው የኛ ኃይላችን። መንገደኛ እንዴት ናችሁ? ቤተሰቦች ሰላም ናችሁ? ያው እንግዲህ ቃላቶችን ብዙም አልችላቸውም እየተተባተፉ ነው ማለት ነውና እስኪ ከተማ ደግሞ ያ ጎበኛችኋት ቦታዋን ጎበኘት ታረጓታላችሁ እና ያው ተፍተፍ ነው ምልና አንዳንዴ ጽሁፎችን ሳነብ ማለት ነው ለዚያ ስለሆነ ይቅርታ እንጠይቃለን። ይቅርታ እየጠየቅን ነው እላችኋለሁ። በተረፈ ሰላም ናችሁልኝ? ጤና ሁሉ ነገር ሰላም ነው? ስራ እንዴት ይዟችኋል? እኔ እግዚአብሔር ይመስገን ሰላም ነኝ እያልኩኝ እንግዲህ ጫጫታም አለ እንላለን ማለት ነው እና መንገድ እየተጓዝን ነው እላችኋለሁኝ። ተከተሉንና ማለት ነው እና በተረፈ ሁሉ ሰላም ነው። ሀገራችን ሰላም ያርግልን፣ ፍቅር አንድነትን ያድለን፣ ፍቅር አንድነትን ይስጠን እያልን እንላለን ማለት ነው። ከምን በበላይ ፍቅር ነው የሚበልጠውና እና እንደዚህ ነው እላችኋለሁ። ጎብኘት እናድርጋት እስኪ ከተማዋን እና እንደዚህ ነው ጎብኘት እናድርገው እስኪ። ያው በስደት ያለነዎችንም ያው ጾሙ የመጣን እንግዲህ ያው ከጾሙ ከመግባታችን ያው ከስራ ምንድን ነው የሚባል ስራ ከመግባታችን በፊት ያው እንጎበኛኛት ብለን ነው እና አንዳንዴ ወጣ ማለት ጥሩ መሰለኝ። እንደዚያ ነው ጥሩ መሰለኝ ይላችኋለሁ። እና እንደዚህ ነው። ተከተሉን እየመራን ነው ማለት ነው። እየመራ ነው መንገዱን መራ ነው። ደስ ይላል። እንደዚህ መጓዝ ግን ቤት ላይ ስንመጣ እኮ በጣም ድክም ይለናል ማለት በጣም ነው የሚደክመው። እና ከተማዋን አይታችሁ ደግሞ